Bismillahirrahmanirrahim. Elhamdülillahi Rabbil alemin. Vessalatu vesselamu ala Resulillahi sallallahu aleyhi ve sellem. እና ሰይድና አሊ አላህ ይውደድላቸውና ነቢያችን አሉ ሰለላሁ ዐለይሂ ወሰለም ከዚህ ዓለም ከመሄዳቸው በፊት የመጨረሻው ሰዓትና የመጨረሻው ወቅት ላይ የተናገሩት ንግግር ምንድነው አሉ? አሶላት አሶላት አሶላት፣ አደራችሁን ሶላት ላይ አደራችሁን ሶላታችሁን አደራችሁን ሶላታችሁን ያሉት አሉ። እንዲሁም በማስከተል ምን አሉ? ኢተቁላህ አላ ማ መለከት አይማኑኩም፣ እንደዚሁም አላህን ፍሩ አላህን ፍሩ፣ በተለይ አላህን ፍሩ በእጃቻችሁ ስራ በእናንተ ስር ላይ ባሉት ኻዲሞቻችሁም አገልጋዮቻችሁም ሰራተኞቻችሁም በእናንተ ስር ባሉ ነገር ላይ ደግሞ አደራ አማና 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 ብለው ነው ወደ አኺራ ይሄዱታል። እና ስለዚህ እንግዲህ የነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻ እንግዲህ ወስያ ምክር ኑዛዜ አንዷ ሶላት ነች። ስለዚህ ኢንሻአላህ ሶላትን በጊዜያታችን መስገድ ይኖርብናል። ሶላትን ማሳለፍ የለብንም። በምንም አይነት ሶላትን ሳናሳልፍ በጊዜያችን መስገድ አለብን። ሶላታችን አላህ ይርዳና ደግሞ በጀማዓ መስገድ ደግሞ ይኖርብናል። ኢን ኩንተ ቱሪዱ አን ተልቃኒ፣ እኔን ነገ የውመል ቂያማ እንድታገኘኝ ከኔ ዘንድ ጋር አብረህ ሷሂብ ሐውድ ላይ አብረን እንድንገናኝ የፈለክ እንደሆነ ፈአክሲር ሱጁድ አሉ። ሶላትን አብዛ ሱጁድ አብዛ አሉት ረሱሉላህ ሰለላሁ ዐለይሂ ወሰለም። ሱጁድ አብዛ አሉት ማለት ምንድነው? ሶላት አብዛ፣ ቀብልያ አብዛ፣ ባዕድያ አብዛ፣ ሶላተ ሌሊህንም አብዛ፣ የዱሃን ሶላትን አብዛ። ይህን ሶላቶችን አብዛ፣ ነገ የኔ ሷሂብ ወዳጅ ትሆነኛለህ። ስለዚህ አንድም እንደዚሁም ሶላታችንን ኢንሻአላህ እህቶቻችንም ሶላታችን ማብዛት፣ አዱሃ ሶላታችንን እንደው ከስራችን ትንሽ ሰዓት አግኝተን አዱሃ ሶላታችንን መስገድ፣ እንደዚህም ደግሞ ቀብልያውን መስገድ፣ ባዕድያውን መስገድ፣ እንደዚህ አይነት ነገሮች ማለት ወደ ጀማዓ ሶላት ላይ መሄድ። ይህን እያደረግን ስናደርግ የነቢዩ ሰለላሁ ዐለይሂ ወሰለም ነገ ሸፋዓቸውንም የእሳቸውንም ሱሕባ ወዳጅነትንም እናገኛለን ማለት ነው። በሌላውም ምን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም? ካነ ረሱሉላህ ነቢያችን ካነ ሰለላሁ ዐለይሂ ወሰለም ኢዛ ሐዘበሁል አምሩ ፈናዳ ያ ቢላል ፈናዳ ረሱሉላሁ ዐለይሂ ወሰለም ያ ቢላል አቂም ሶላት አሪሕና ቢሃ ይላሉ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ሶላት ከጭንቀት ሁሉ ከጭንቅ ሁሉ ጠባቂ ነች፣ ከጭንቅ ሁሉ ገላጋይ ነች፣ ከጭንቅ ሁሉ እንድንርጋጋ የሚያደርግ ነው። ሶላት ያደርጋል። እዚህም ነው ረሱል ሰለላሁ ዐለይሂ ወሰለም ካነ ረሱል ሰለላሁ ዐለይሂ ወሰለም ኢዛ ሐዘበሁል አምሩ ፈናዳ ያ ቢላል። ሁልጊዜ ሲያሳስባቸው ሲያስጨንቃቸው፣ አንድ የሚያስጨንቅ ነገር ሲያጋጥማቸው የሚያሳስብ ነገር ሲያጋጥማቸው ጊዜ ሰይድና ቢላልን ይጠሩታል። ያ ቢላል ሆይ ይሉታል። አቂሚ ሶላት ሶላትን አቁም ይሉታል። አሪሕና ቢሃ እንድንርጋጋ ይሉታል። በዛች እስኪ አርጋጋን ሶላትን እንስገድና እንርጋጋ ይሉ ነበርና ይሄ የሚያደርጉ ረሱል ሰለላሁ ዐለይሂ ወሰለም ሀሳብም ጭንቀትም ችግርም ስለሚመጣባቸው ጊዜ ወዴት ነው የሚሸሹት? ወደ ሶላት ነበረ ሰለላሁ ዐለይሂ ወሰለም የሚሸሹት የነበረው። ስለዚህ እኛም ቢቸግረንም ቢጨንቀንም ሀሳብ ሲመጣብን፣ አንድ እህቴ ስትጨነቂ ስታስቢ፣ አንድ እናቶቼ ስትሳስቡ ስትጨነቁ ችግር ሲመጣባችሁ ቶሎ ብላችሁ ውዱእ አድርጋችሁ ወደ አላህ መቆም፣ ወደ አላህ መቆም መርጋጋትን አላህ ይሰጠልናል። ሰኪና እንድናገኝ ያደርግልናል። ሐጃችንም አላህ እንዲያወጣልን ያደርጋል። ይህ ከረሱል ሰለላሁ ዐለይሂ ወሰለም የተገኘ ነው እና ጁዒለት ሊ አሶላቱ ቁረቱል ዐይኒ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ሶላት ለእኔ የአይኔ ማረፊያ ተደርጋልኛለች ነው የሚሉት። የአይኔ ማረፊያ ሶላቴ ተደርጋልኛለች፣ መርጋጋዬ ተደርጋልኛለች ነው የሚሉት። እና ስለዚህ ኢንሻአላህ ወደ ሶላታችን መጠጋት፣ ወደ ሶላታችን አንድ ነገር ሲያጋጥመን ምን ጠጋት መሸሻሉ ሶላታችን ላይ መስገድ ይኖርብናል ኢንሻአላህ።
ይህን ጊዜ ላይ ጭንቀታችን እንዲወገድም አላህ ያደርግልናል። ሀሳባችን እንዲነሳልን አላህ ያደርግልናል። ሐጃችንም ከአላህ በታች እንዲሳካልንም አላህ ያደርጋልና እንደዚህ ነው ኢንሻአላህ ሶላትን አጥብቀን መያዝ ይኖርብናል። አን አቢ ሁረይራ ረዲየላሁ አንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም هل أدلكم على ما يمحو الله به الخطايا ويرفع به الدرجات قلنا بلى يا رسول الله فقال إسباغ الوضوء على المكاره وكثرة الخطأ على المساجد وكثرة الخطأ إلى المساجد وانتظار الصلاة بعد الصلاة فذلكم الرباط إلى رسول صلى الله عليه وسلم إلى ملاكتاችሁ አሉ ረሱል ሰለላሁ ዐለይሂ ወሰለም አሉን አሉ አባ ሁረይራ ወንጀላችሁን የሚያብስ ነገር ደረጃ ደግሞ አላህ ዘንድ ደግሞ ደረጃ የሚጨምርላችሁ ነገር ልንገራችሁን አሉ ረሱል ሰለላሁ ዐለይሂ ወሰለም አሉን አሉ በላ ያ ረሱላህ ናቸው መርሐባሽ ያ ረሱላህ ንገሩ ስንላቸው ምን አሉን አንደኛ ኢስባጉል ውዱዕ አለል መካሪህ ነፍስያ በጠላሽ ሰዓት ላይ ብርድ በሆነ ሰዓት ላይ ነፍስያችሁ በከበደበት ሰዓት ላይ ያን ጊዜ ላይ ውዱኡን በደንብ አድርጋችሁ አሳምራችሁ ውዱእ አድርጉ አሉ። አንድ ይሄ የወንጀል ማርገፊያ ነው ማለት ነው። ልክ አንድ እህት በቃ ያለሽ የበረደሽ ሰዓት ላይ የሚበርድሽበት ሰዓት ላይ በዛ ወቅት ላይ ወዳው ላይ ብድጋሽ እንደ ሱብሂ ሊሆን ይችላል ብርዳማ ባለበት ሰዓት ላይ ውዱአችን በደንብ አድርገን ያዳረስን እንደሆነ አንድ ይሄ የወንጀላችን ማርገፊያ ነው። እንደገና ሁለተኛ ምን አሉ ወደ መስጊድ ደግሞ ጉዟችሁን ደግሞ አብዛሉ እና ወደ መስጊድ ማብዛት ማለት ነው። ወደ መስጊድ በምንመላለስበት ጊዜ ወንጀላችንን የሚያብስብን ሁለተኛው መንገድ ይሄ ነው። ወንጀላችን በዚህ ይታበሳል። ሶስተኛው ደግሞ እንደዚሁ ደግሞ አሁንም ደረጃ የምናገኝበት ምንድነው ደግሞ ሶስተኛው ደግሞ ነገር ምንድነው እንቲዟር ሶላት بعد الصلاه ማለት እንቲዟር ሶላት بعد الصلاه ሶላት ሰግደን ለምሳሌ ያህል መግሪብን ሰግደን እዛው መስጊድ ቆይተን ኢሻን የሰገድን ከሆነ እንደዚህ ከሆነ ለምሳሌ እንደዚሁም ደግሞ ከአሱር እስከ መግሪብ የቆየን ከሆነ ወይም ከአንድ ሶላት እስከ አንደኛው ሶላት የቆያችሁ ከሆነ ይሄን በምታደርጉበት ጊዜ ረሱላህ ሰለላሁ ዐለይሂ ወሰለም ይሄ ደረጃ ይጨምርላችኋል፣ ወንጀላችሁን ደግሞ አላህ ደግሞ ያረግፍላችኋል፣ ያብስላችኋል ይላል። ስለዚህ እነዚህ ሁሉ እንግዲህ ደረጃ መጨመሪያ የሶላታችን ደረጃ መጨመሪያ ነው። የጭንቀታችንም ደግሞ እንደገና ደግሞ መፈረጃ ነው። እንደዚሁም ደግሞ ወንጀላችን ደግሞ ማበሻ የሆነ ነገር ስለሆነ ኢንሻአላህ በሶላታችን ዙሪያ ላይ መጠናከር ኢንሻአላህ ይገባናል። አላህ ይርዳን። በዚህ ላይ ወጣቶችም እናቶችም እህቶችም ሁላችንም ኢንሻአላህ ሶላታችን ላይ እንጠንክር። ሶላታችን በጊዜ እንስገድ። ሶላት ቀዷ እናድርግ። አላህ ይርዳን። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።